ምናምን የሚባለው ነገር ብሎ ነው እስከሆነ ደግሞ አፋቸውን አይዛቸው ይናገራሉ እንዴት ይሄን መቼም ይሄን ትናንሹ ዝም ብለህ ትተን ዋናው በቃ በሁለት ዓመት ለራሱ በቃ ከሚታ አትገለበጥም በራሱ ቁማ ሄደች በስንት ዓመቷ ነው በ10 ዓመት ቁማ ይልበልሽ እንጂ እንግዲህ ቀጥ ባንድ ዝጋር ገና ማለት ነው 10 ዓመት እሺ ከዛ በኋላ እስከ 9 ዓመት እኔ እያዘልኩ ነው ጸበል ራሱ የዛሬ በቃ በ5 ዓመት ሳይሆናት ጸበል መጣይ ሸንኮራ ዮሐንስ እኔ ስትለይ ትንሽ ታንጃ ነበር ያሷን ታናሽ እኔ ከቤት ከመቆይ በቃ እኔ ተስተሻል ከቤት በቃ እንዴ ብያለች አልችልም ማለት ነው እሺ ይዘው አባቷ ጋር ይዘው መጡ ምንም ከኔ ስትለይ ጭራሽ የባሰ እንትን አለች በቃ ሳፍሪያት ልስስም አለቀሰኝ ሙሉ ቀን የሙሉ ቀን ጉዞ እንግዲህ አለቀሰኝ በጣም በቃ ጸበል ስመጣ ምግባት ውስጥ ምናት በቃ ቀብረን ልንነር ነው እንዴ ለእናቱ ምን እናስተካክለው ብዬ እኔ መራቅሳለሁ እናቴ እኔን ታያለ አባትየው እንግዲህ እሷ አባትየው ደግሞ እሷ ላይ ነው ያው 15 ቀን አስጠብለው መጡ ምንም እኔ ስትመጣ ቀጥታ መዳን ብቻ ነው ማቀው ይዛም ወጣት ነኝ አላ ልጅነለይ ብለሽ ነው ሲያመጣት ልቁስቁስ ይባሰ ለካም ምግቡ ደግሞ የፈለገው አዲስ ነገር አባል አሁን እንጂ በጸነት እንደ ልጅ አዲስ ነገር አባል ለምንቻትም ብቻ ነው ለምንቻት ብቻ እንደምንም ለምን አላቆያቻትም እንዴ ሳትቆም ነው እንደምታመጣ ለበጎ ነው በቃ ሰው የታመመችው ለበጎ ነው እኔ ብዙ ነገር አይቻለሁ በቃ ሰው የተነሳ ብዙ ነገር ትምህርት እንደዛ አትያሉ ያው በቃ እንደምንም ሐኪም ቤት ነው ያርኩ በ7 ዓመቷ በ9 ዓመት እንደዚህ በቃ ፈረንጅ ዓመቷ ላይ ፈረንጅ መጣው ተብለሽ ነው ይዘሻት ይርሽ ፈረንጅ መጣውና እስኪ እንደዚህ በቃ ከውጭ ፈረንጅ መጣውና ይዘሽ ትረሻሉ ስለዚህ ውሸት አልተሳካም በቃ ግን ሐኪም ቤቱን አድርሼ ከመለስ አሁን እስኪ ብዬ አሳከሙት ጠይቋት ስለጠይቃት ያቺ ዶክተሯ እንዳንቺ ወጣት ናት በ7 ዓመቷ ሄጃለሁ ምንም እነዛ ሐኪሞች እኮ ነፍስ መስራት ብቻ ነው የሚያቅታቸውና ይዘሻት ጃሉ ሲሄድ ወረፋ ጠበቅና ደረሰን ሙሉ ቀን ደግሞ መኪና ከወጣች ምግባት ውስጥ ያማታል አንድ ነገር አቀምስ በቃ ቆራጥ ጣጥ ምንም ነገር የራሷ ቤት ቢሆን አትበላ መንገድ ላይ ቆጣኝ ስለምፈራ ያመኛል እኔም እውነትም እግዚአብሔር ማገኝ መስሎኝ በቃ አይን ሳይውያለሁ ልቤ ጥፍርት ያለ አድኛል ማለት ነው እነዛ ኪሞች በቃ ይሆነ እንዴት ነው በቃ ሰፊና ማለት እንደዚህ ነው የሚያረጋት አሁን 7 ዓመት ነው በቃ እንዴት ነው ይሻለኛል ስላቸው ይሄ ከእግዚአብሔር እንጂ በሐኪም ነገር ያለ ነገርሽ አንዳንዶች ጎበዝ ሐኪሞች የሚገርምሽ ነገር ይነግራሉ ይሄ በእኛ አንድ ጊዜ ምን ተሰራ መሰለሽ 4 ዓመቱ ላይ ባባ አንድ አይኑ አታይም አይኑን የሚያየው ዶክተር ስፔሻሊስት ነውና አቶሪ ነው ነበር ያየውና አየና አንዲቱ አይኑ የማየት አቅሙ 1.4 ነው ለመልኩ ይሰራልን ካላችሁ ይሰራል ግን በተፈጥሮ ስላሰነፈች የምታገኘው ጥቅም የለም እንግዲህ ለእንትኑ ካላችሁ ይሰራ ብሎ እውነቱን ሲነግረን እሺ ተው ብለን ይወጣ ነው እና አንዳንድ ጊዜ እንደዚህ እውነታውን የሚናገር ሐኪም ደስ ይልሻል በቃ ይሄን ከእግዚአብሔር እንጂ ምንም በሐኪም የሚሆን ነገር አይደለም ስትለኝ በቃ እኔ በተስፋ ጠብቄያለሁ ምናልባት የአጥንት ማጠንከሪያ ምናምን መርፌ ያላችሁ ሲባል ሰምቻለሁ ፊዚዮቴራፒ አይደለም ነገር ይሄ የሚያሰሯቸው ነገር አለ መሰለኝ እሱ ነገር ከሆነ ነው እንጂ አጥንት ማጠንከሪያ ሌላው እንኳን አይደለም እኔ አላውቅም ብቻ በቃ ያችን ሐኪም በጣም ጠላኋት ልክ ከቀበሌው ባዶች እንዳይመለሱ ነው የ14 ብር ኪና ሰጥተውላ ደግሞ ኪና ተወደ ከህፃን ጀምሮ ኪና የሚቀበል ነገር አትወድ ያንን በቃ ልናድር አልጋ ምናምን ስንፈልግ በቃ መኪና መጣ ከመኪና የተሳፈርኩ እዛው ቦታው እስከምደርስ በቃ ነቀነቀ በቃ ያባይ ጌታ ላይ በጣም ይሁን እያለቀስኩ እኔ ማልቀስ እሷ ማልቀስ በቃ ገባ ከከተማው ስንገባ ጸጣሁ አባትዬ ነው ሲላት ቢኒም ወጭጫ ማልቀስ እኔም ተዋጤ ብል ምክንያቱም በትዕግስት ስጠብቆኛለሁ እውነቱን እግዚአብሔር ማገኝ መስሎኝ ማለት ነው ምትድን መስሎኝ እሷ እንዴት ተፈታሻለች ላንቺ እኮ መጽደቂያሽ እኮ ናት እና በቃ ከዛ ይዘን ሄድን ምንም ማድረግ
ከቤት ስድረስ ብቻ ደስ አላት። በ9 ዓመት ደግሞ አሁን ወሰድኳት። በ9 ዓመቷ መልሰሽ ማለት ነው? እሺ ከሌላ ቦታ ደግሞ ከሌላ ቦታ ስንወስድ እንዴት ነው አሁን 9 ዓመቷ ነው። ትንሽ ግን እንደዚህ ቀን ስናረጋት ገደፍ ስናረጋት መቋም ገደፍ ትላለች አልኳት። ወጣት ናት። አሁንም ልክ እንደ የ9 ዓመት ናት። ልክ እንደ 9 ወር አሁን ወዛት አሁንም ልክ እንደ 9 ወር ላይ ተንከባክቢያታለች ሐኪሟ ማለት ነው። አሁንም በቃ ያው ኃይሌን ለሷ ምንም ወደ ኋላ ነው። በገጠር ግን እንደዚህ ባብሽ የሚያሹታል ባብሽ የሚያጅሉት ነገር ትጭው እንጂ ባብሽ አጅያታለሁ ገና ህፃን እሱ አርገሽላት ባብሽ እንደዚህ ያጀሉ እንዴት የሚመቱት ነገር አለ። ባብሽ እኔ ራሴ ነኝ እንዲባል ምናምን እንግዲህ ነው ሰው አልወሰድሽም። እሱ እንደዛ የሚያረጉት ነገር አለ። እንደዚህ ሲመቱት እንደጭስ ይበላል። እንደዚህ እንትን የሚሉት ነገር ባብሽ አጅያ ሲሉኝ አጅላለሁ፣ እሺ ሲሉኝ አሻለሁ። ማታ ማታ እንደዚህ ባብሽም አጅያለሁ። በቃ እቺ ያው ብቻ ተንከባከቢያት አይዞሽ። ከዚህ የባሱ ብዙዎች አሉት ቆምልሻል ያለች ያቺ ሊወድኳት እንደዛ ስራ አጽናናችኝ። ይዘገባል ራሱ ጴንጤዎች እቺ ሊቆ እንደዚህ በንጽህናት እንዲናል እግዚአብሔር እንደሰጠኝ አድርጎ በቃ እንዳረጋ ያርግ እንጂ ሃይማኖት ውጭ አልፈልግም ይላሉ። መንገድ ላይ ሲያገኙ ብዙ ጊዜ ይቅርታ ሃይማኖትን መንካት አልፈልግም፣ ግን ብዙውን ጊዜ እግዚአብሔር ሰርቶ የሰጠንን ፍጡር ሰው ሊቀይረው አይችልም። እሱ መድኃኒዓለም በፈቀደ ቀን ነው ሊቀይር የሚችለው። በእኛ እምነት በእናንተም ያው የእናንተ እምነታችሁ ነው የሚያድንላችሁ። በእርግጥ ሁሉም ሰው እምነቱ ነው የሚያድነው እና ብዙውን ጊዜ መንገድ ላይ የሚያገኙ ምንም ይላሉ። እኔንም ይፈታተኑ ነበረ። እኔ አልሰማም። በነገራችን ላይ እንደ አይነት ነገር እኔ አይመቸኝም። ምክንያቱም እኔን የሰጠኝ እግዚአብሔር ነው። እኔ እችላለሁ በቃ ብዬ ነው የማምነው። አንቺም እንደዛው እችላለሁ ብለሽ አምነሽ በሃይማኖትሽ ብቻ መቆየትሽ አንድ አሪፍ ነገር ነው። ምክንያቱም አንቺም እንትን ብለሽ ልጅሽንም ገለሽ ነው የሚሆነው። ብዙውን ጊዜ የማናውቀው ሃይማኖት ውስጥ የሆነ ነገር ስናገኝ ዝፍቅ ማለት ይከብዳል። በምናውቀው ሃይማኖት መለመን ነው የሚሻለን። አምላካችን ያሳደገን የኖርንበት ክርስትናችን ይሻለናል ብዬ አምናለሁ እኔ እንደራሴ ማለት ነው። የያዝኩት ነው ያደግኩበት ነው የኖርኩበት ነው ክርስትናዬ እና አንዳንድ ጊዜ እግዚአብሔርን ማመንም መውደድም ጥሩ ነው። እንቸኩላለን እንጂ እሱ ምክንያት አለው ለእኛ ሲሰጠን። ለምሳሌ እቺ ልጅ ሲሰጥሽ አንቺ ማድረግ የምችውን ነገር ታደርጊያለሽ። ገጠር ስለሆንሽ ላታስተምሪያት ትችያለሽ፣ ወይንም የሆነ የተሻለ ቦታ ላታደርሻት ትችያለሽ እንጂ ከተማ ሆነሽ ወይም የተስተካከለ ኑሮሽ ቢሆን ከዚህ በላይ አድርገሽ ልታኖሪያት ትችያለሽ። አንዳንድ እናቶች ስራዬ ብለው ጊዜያቸውን ሰጥተው ትምህርት ቤት ያውላሉ። ልክ እንደዛም መዋልም ትችይ ነበረ። ገጠር በግብርና ነው የምትሰሪው? በገጠር በግብርና ነው የምትኖሪው። አዲስ አበባ ከመጣሽ በኋላስ? ገጠር እንኳን ሜዳ ነው ሁሉም ነገር፣ ያን ያክል ከብዶሽ አትኖሪም። እሷም መሄድ ከጀመረች በኋላ ስንት ዓመቷ ላይ ነው መሄድ የጀመረችው? ከ15 ዓመት በኋላ ትንሽ ያው ትንሽ እየተሄዳለች እንደሆነ ማለት ነው። ሜዳ ቆራው እጇን ይዘን ምናምን እጇን ያዘርገሽ ነው የምትሄጂው። እዚች ላይ ነው አይደል የምትቸግራት? እንዴት ወደዚች ቦታ መሰለኝ የጉራን መብቃት ይላል ነው እንደዚህ ስትራመድ እንደዚህ በቃ ከዛ አንድ ጉራን ልታራምድ ንቅል ስታረግ ያ ሁለተኛው ይወርቅና እንደኳስ እንትን ትላለች። ይሄኛው እጇ ነው እንትን የማይለው ይሄ ቀኝ እጅ ረጠባሽ እንግዲህ ይሄ እንትን አይልም። ዘርጊው ማለት ዘርጊ እስኪ በቃ ሰሎ ነው እንዴ ይሄ ነገር በቃ ሰሎ ነው እንዳትይ ስጠኝ እኮ ነው። አዎ ግን ሻይ ላይ ነው ነገር ነው እንደዛ አርግ ስትይ በቃ እንደዚህ ከዛ አንገቷ አሁን ነው እንጂ ትንሽ እንደዚህ እንዲህ ነው የሚያውቀው። እንደ በገጠሩ ማህበረሰብ ሞራልሽ እንዴት ነበር? በገጠሩ ያው በቤቴ መችስ ስለሆነ በቃ ሁሉ ጊዜ ቤተክርስቲያን ሄጄ በተደፍቼ ማልቀስ ነው በቃ። ልሳል ከቆምኩ ደግሞ በቃ እንበያችን ተኝና መልሼ አለቅሳለሁ እሳላለሁ። ግን እንግዲህ አሁን ደርሰናል። እኔ እስከ 9 ዓመት ለራሱ በቃ አዘልኩ ከጀርባዬ ጀርባሽ ላይ ነበር። በምን ተጠቀሚላ? ገጠር ላይ ዳይፐር የለም ምን የለም። ማጣው ነው እንጂ 10 ጊዜ ውሃ 10 ጊዜ በቃ ይችል እውነት በቃ ራሷን ችላ ይሄን ነገር በቃ አልፎ አውቀ ይሆን ነው ማለት ነው። ሁሉ ጊዜ አላማዬ ማለት ነው። ሱሪ ታጥቃ 15 ቀን አተድቆ ተጎንብሳ ነው እንደዚህ አይደለም በቃ እንዲህ ብላ መጣቀለሽ እንደዚህ በቃ ይሄ እንዲህ ብላ ነው ተደው ይሄ እንዲህ ይላል የማልችልበት ከዛ እንደዚህ ያለም ተደምር አጉባታ ነው ይሄ ልክ እንደ እንትን ማለት ነው በቃ እንደ እግር ገባር ይሄ አይላጥም ዝም ብሎ ገባር
ጫማ አደርጋለሁ። ግን በጣም እንግዲህ አቧራው ምናምን እንዲሁም ሜዳ ስለሆነ ድንጋይ ስለሆነ ግን በቃ ከመሬት ያነሳ አምላክ እውነት ይችል ቁማ ሽንጥላው ገባና አይይሆን እያልኩ ማለት ነው። ድሮ ትንሽ ቆመች። ግን የዛን ጊዜ እንግዲህ የሚሰማኝ ከሰው ጋር አልደበለቅም። ብቻዬን ነው የምውለው። እንዲህ ብዬ ምሳቃ እሷን ብቻ ነው የምትይው? አዎ እሷን ብቻ ነው ጥዬን ከወጣሁ። ምክንያቱም አንድ አፍታ እንኳን ጥዬ ከወጣሁ በቃ ይርባታል ወይ ይጠማታል። ተማርሻል፣ ትወርቃለች። ከዛ እሳት ላይ ወርቃብሽ አታውቅም? እሳት ላይ አቀርብም። እሷን ግን የእሷን ታናሽ እንደዚህ ነው ወጥ ምናምን ባዝ ተያይዞ በቃ እሳት ቢገቡስ እሷም አብሬ እሰራበታለሁ። የሆነ ሰፈር ላይ ይዤ ቁጭ ብዬ እንደዚህ ዘርግቼ ቤት ላይ ነው የምትሰሪው ገጠር ላይ ብድግ ስል ያን ሰፈር ለመያዝ ትታገላለች። እኔ ለያዘው እኔ ልስራው ችኛዋ ግራቸው ይሄ ለመያዝ ይሄ ምን ላይ እንደኛው ባይሆንም መቼም ይሄም እኮ እንደዚህ ይሄ በሶስት ብቻ የሚያነሳው እንጀራው ስትጠባ አቅርበሽ በትንትን በየትርበትር በሳና በሰርቪስ እኮ አበላም እንደ ነው እንደበደም በትልቅ ትሪ ተዘርግቷል። በግሯ ነው የምትበላው። በቀኝ እንግዲህ ምግብ እስከ 15 ዓመት እኛ ያጎረሳችሁ እና ቆርሷ ሽንት ቤት መጣ ምናምን ስለምትል መጣ ትላለች። ያው ታሳያችኋለች እንጂ በአማርኛ መጣ በአማርኛ አትልም። ውሃ ስትል ትላለች። በቃ ያችን ላይ ይታችሁ በዛ ተነጋገራችሁ። እንጀራ ከሆነ ደግሞ ስለምትል በቃ እንደዛ ያ ደግሞ እንግዲህ እንደዚህ ስትል እናቆጣለን። የራሳችሁ መግባቢያ በእጅታችሁ ነው የምትግባቡት ማለት ነው። ትምህርት ቤት እንዳትሄድ እንዴት ብላ እንግዲህ ሲቢ መራመድ ብችልልሽ። በነገራችን ላይ በግራጇ እንኳን አንዳንድ የሳይን ላንጉጆች እና መጻፍ እና ማንበብ ልችል ትችል ነበር። ግራጇ ሁኔ ልጅ በግራጁ ነው የሚጽፈው። ከልምድም አንፃር ቃኙ ይችላል፣ ግን በግራጁ ይወዳል መጻፍ። እሷም በግራጇ መጻፍ ትችል ነበረ። ነገር ግን ምን መሰለሽ አንቺ ያቀረሽ ነገር ቦታ የለም፣ ገጠር ነው የምትኖሪው። እሱ ባይሆንብሽ እዚህ ትሞክሪያትና እንትን ትል ነበረ። እሱ ይቻል ነበረ። አሁን ግን እዚህ ከመጣሽ ለመሞከር ምንድነው የያዘሽ ነገር? ትንሽ እንደመጣውኝ ለምን እንድትግባቡ በጽሁፍ እንኳን ብለሽ አልሞከርሽም? ለምሳሌ የምፈልገውን ነገር እንዲህ ነው የምፈልገው ብላ እንኳን ጽፋ እንድትነግርሽ ስለምትሰማ እሷ መማር ትችላለች። ማውጋት እየፈለገ እሷ ለኔ ለመንገር እየፈለገ እንዴት ነው በድምጽ መማርም መማር ትችላለች። ታያለች ፊደሎች ምን ምን እንደሆኑ በአፍ ሲነገሩ ደግሞ ትሰማቸዋለች። በአፋ መንገር ብቻ ነው የሚቀራት። ስለዚህ በግራጇ እየጻፈች መግለጽ ትችል ነበር። ያቀረሽ ነገር ምንድን ነው? እዚህ ደግሞ እንዴት ትምህርት ቤት ለምን አላስገባሽ ማለት ነው። በቃ አባድላ የሚባለው ማለት ነው ሲሲዲ በር ከሱ በቃ ያስተምራታል። ለምን አስወስርሻት ሲሉኝ ይሄርኩኝ ልጅቷን ሳሊስ እንደዚህ አይነት ልጅ አለች። ባይሆን የመግባቢያ እንኳን ቢሆን ብትችሉም እርዳታም ካለም እዛው እንትን እያላችሁ በቀረም በቃ ትምህርት ቤት ሙላልኝ ትምጣ ስላቸው እኛ እንደዚህ አይነት ልጅ ላይ እናስተምራለን። እንዴት አይነት ነው አሉ ታዲያ? የሆነ አንድ አይነት የሆኑ በቃ እንደዚህ ልጆች ስላላቸው አብራኝ ወሰደ። እንግዲህ ለእሷ አወቃቻቸው አውቃቸዋለሁ። ወሰደ ልጅ በምታውቀው ወሰደችኝ። የት ላኩኝ መሰለሽ? ዲቦራ። እሺ ዲቦራ ደግሞ ተላኩ እንደዚሁ በመሪ አላውቅም ሌላ ሀገር አዲስ ከዛም የቤት ሰው ነኝ። ወጣ ወጣ ብዬ አልለመድኩም። ስንት ዓመት በማጀት ነው በማጀት የኖርኩት። ስንሄድ መራችኝ። እንዴት ነው ስንላቸው ዲቦራ እንደምንድነው እንትና አምጥልኝ ይሄ ማነው ስሙ? አያት ነው ዲቦራ ያለው ነው የት ነው? ሌላ ኧረ ዋናው ይሄ ኧረ ወይኔ ጠፋብኝ በእናትሽ። የአየር ማረፊያ ቦሌ ደንበል ከሚባለው በቃ እንደዚህ ወሰደችኝ። ያቺ ያሁን ወሰደችኝ። እንዴት ነው አሉ ይሄን ሰምታል እንደዚህ በቃ አሁን ግን እስካሁን በቦታዬ በቃ በግብርና እዛው መሬት ምናምን ያረስናል። ከቦታሽ በምንድን ነው የተፈናቀልሽው? እስኪ እንግለጽላቸው። ለምን እንድንገልጽላቸው ፈለኩ መሰለሽ? እንደ አይነት ልጅ ይዘሽ አንቺ ከገጠር ከተማ ልትገቢ የተገደድሽበት ነገር ታውቆ ቢያንስ ይቺ ልጅ ይዘሽ አሁንም እዚህ ጋር በምን ህይወት እንደኖርሽ እንድታወቅ ስለፈለኩ ነው። ፖለቲካን ያልወድም በነገሮች ግን ግልጽ መነጋገር ጥሩ ነው ብዬ ስላሰብኩ ነው። ከቦታዬ እንግዲህ በቃ በጦርነቱ ምክንያት በዛም በጎረቤት ሀገሮች በቃ ሲገደል ሰው ሲሞት ስናይ በጦርነቱ ምክንያት በቃ እኛም እኮ ነገ ጧት መሸሽ አንችልም። ይቺን ልጅ ይዘን እንዴት ነው የምንሮጠው?
አዝለሽ እንኳን እንግዲህ ያን ያህል ዓመት አዝልኳል። አሁን ግን እንዲህ ብዬ ስትወርቅ እንኳን ማንሳት አልቻልኩም። እና በቃ እስኪ ብለን ትውልድ ቦታችን ሄድን። መሸሽ እንኳን አንችልም ብለን ወጣን። እዛ ትውልድ ቦታ ደግሞ አልተሳካም። በቃ እንዲህ ብለሽ ያልኖርሽበት ሀገር እንዴት ነው? መሬት የለሽ ምን የለሽ በምን ትተዳደሪያለሽ? እየባሰ እንግዲህ አየሩ ለነገሩ ትውልድ ሀገር ያለው እዛው ሰሜን ወሎ ነው ብለሽኛል። ሰሜን ወሎስ ምን ያክል ሰላም አለ? የለም እኮ ሰላም የለም። በሰላሙ አሁንም ሄድን 2 ወር ማለት ተቀመጥን። ሽሽት እነዛ ህዝቦች ሲሸሹ እንግዲህ እኛ እንዴት ነው እንሽሽ? ብዙ ወደ ተራራ ይወጣል፣ ብዙ ወደ ገጠሩ እኛ ከተማውን ገጠመኝ ያለን ነፍታለም ገጠሩ ነበርና በቃ መጣ ሲገባ ጦርነቱ በቃ እንዴት አድርገን እንሽሽ? በቃ ይችል ይዘን አናዝና መኪናዬ እንደዛን ጊዜ ሁሉ ነገር ተዘግቷል። ከዛ በቃ